እንግሊዝና አርጀንቲና በተገናኙ ቁጥር የቀድሞ ቆስል ይከፈታል። 1998 በፈረንሳይ የተዘጋጀው ዓለም ዋንጫ ላይ ተገናኙ። ዴቪድ ቤካም በቀይ ወጣ። እስከ ፔናልቲ ድረስ የደረሰው ጨዋታ እንግሊዝ በፔናልቲ ተሸንፋ ከዓለም ዋንጫው ተሰናበተች። 2002 ጃፓንና ኮሪያ በጥምረት የዓለም ዋንጫ አዘጋጁ። እንግሊዝና አርጀንቲና በምድብ ጨዋታ ተገናኙ። በዚህን ጊዜ እንግሊዝ 1-0 ማሸነፍ ቻለች። 2005 ስዊዘርላንድ ጄኔቫ ላይ የወዳጅነት የተባለ ከውጊያ ግን ያልተናነሰ ጨዋታ አደረጉ። በዚህም አጋጣሚ እንግሊዝ 3-2 አሸነፈች። የ1986 ጨዋታ ዛሬም እንደ እሳት ይነዳል። በየጨዋታው፣ በየግጥሚያው፣ በየንግቂ ውስጥ ያን ታሪክ ይሸከማሉ። ምክንያቱም እግር ኳስ ብቻ አይደለም፣ ከኳሱ ጋር ታሪክ አብሮ ይንከባለላል። ወደ ዛሬ እንመለስ። ዛሬ ሜዳ ላይ ያሉት አብዛኞቹ ተጫዋቾች በ1986 ጭራሽ አልነበሩም። ሜሲ ያኔ የ6 ዓመት ልጅ ነበር። ሃሪ ኬን ጭራሹንም አልተወለደም። ነገር ግን ያንን ታሪክ የኖሩት ያህል ያውቁታል። ቤተሰብ ነግሯቸዋል። በቤት ውስጥ፣ መጠጥ ቤት፣ ስቴዲየም ውስጥ እንደ ተረት ሰምተውታል።